ኦሳማን አሜሪካን አልገደለችው። ኦሳማ ቢንላደንን ማን ገደለው? ጋዳፊ አንዴ መጥቶ ነበር እዚህ ሀገር መጣ። እኔ ደግሞ የሁሉንም አፍ አውቃለሁ። እንግሊዝ በለው ፈረንሳይ በለው ምን ጅንስ በለው ከኔ ጋር አፍ ይገጥማል። ምንም አይቀረኝም። በቃ ይሄን ያውቃሉ ሰዎች። አንተ ጋር ይረፍ ጋዳፊ ብለው ይዘውት መጡ። በቃ መጣ። አሪቡ ተባለ። ሙርሺዳ አተካ ነው ይዛ መጣች፣ አቀረበች። ደግሞ ሙርሺዳ ምንም ባትማር ምንም ማህይም ብትሆን አተካ ነው ይጣፍጥላታል። በቃ ቀረበ። ቢንላደን ፈራ። እንዲህ አለ፣ አረ ብላ ሻሃችን አልበላም አለ። በቃ ቢስሚላ ለፎት አልኩና አንድ ያፈስ አርጌ ሳጎርሰው ጊዜ ጣፈጠው። እንዲህ ያዘና ሻሃችን ለብቻው ይዞ ያልቅብኛል ብሎ ይሁን እኔ እንጃ አልበልበል ሲለው ጊዜ ትነትለውም አላህ በዛው በቃ ጸጥ አለስ ሞታ። አላሁ ሰላም። እኔ ጸጠኝ አልበላም እያለኝ ልጅ በግድ አስበልቼው። አተካ ነው ምንድን ነው አታውቅም? አተካ ነው የሚበላ ነገር ነው። የእኛ ሀገር መንዲ ነው። በፈረንጅ ሀገር እቺን አተካ ነዋን ሰርቀው ይዘዋት ሂደው የሆነ ነገር ምናምን ጨማምረው አመሳስለው አንዷን ማንካ በሺህ ብር ይሸጡታል አሉ። ይሄን ሰማ ተበልቼ ሰላም አላየሁም፣ ግን እውነት አለው። ለምን ሁሉ ነገር ከሀገር ሲወጣ ውድ ይሆናል። እኔም አሁን እኮ አሜሪካን ለምክር ጠርታኛለች። ሀጂ ናምከር አለች። እሷ ሲጠራኝ አይቶ ማን ጠራኝ? እንግሊዝም ሳውዲ አረቢያም የጣሂር ሀገር ማናት ቱርክ፣ እሷም አንድ ላይ ሆኖ በአንድነት ጠሩኝ። እኔ ምን አልኩኝ? አንዱን ከአንዱ ምለይ ነገር የለኝም። እኔ ሀጂ ከቀራችሁ ሁላችሁም ትቀራላችሁ፣ ካልሆነ ሁሉም ጋር መሄድ ደግሞ አልችልም። ጃቸው ሀገር የተቀመጥኩ